ሰፈር ሴቶች ተደራጅተው ወንዶችን እየደፈሩ ነው። ወይ ቲቺና የሚባለው ሰፈር እዚህ ነው? አዎ እዚህ ነው። ዳር ዛሬ ተማርነው ልንገራ ምን ተባለ? ይኸው ሁሉ ጊዜ ሽሮ መመገብ ኤችአይቪ ኤድስ ያስይዛል። አሙዬ አሰጪኝ። ምንድን ነው የምሰጥህ? ምን ዳቦ ነው? ጤና ይስጥልኝ መብራት አይደል? እሺ ጤና ይስጥልኝ። መብራቱ በወር 5 ቀን ሁሉ ይጠፋል። ምን ሆኖ ነው? ሄዴድ ላይ ሆኖ ነው። ስማ የኢትዮጵያ አርቲስቶች ግን በጣም ዘረኞች ናቸው። እንዴት ነው ዘረኞች ይሆኑ? ሄሎ ፖሊስ። አቤት። ባሌ ግራ ቂጤን በጩቤ ወጋኝ። ዶክተር እንዴት አደርክ? ተኝቼ ቲሸርናቷ ሺዲሩ ሐምዳም ሽምሺዲኑ ምን ማለት ነው? እሺ የተማረ ቆሎ አዞረ። በቃ ፊሲ ሳይጠቁ አትቻልም። አዳሜ ተነስ ቢላላ ትናንት ሲስቶን የቤት ስራ ሰርታ ቲሸር አልሰራው። እሺ ናውጣ ቲሸር ረስቼው እኮ ናውጣ። ወይም ቲሸር ልቀልድና ካላሰብኩ እወጣለሁ። እሺ እስቲ ቀልድ። አንዱ ነው ጠንቋይ ቤት ሄድና ወደፊት የሚወልዳቸው ልጆች እንዳለ ማጅራ መቺ እንደሚሆኑ ጠንቋዩ ነገረው። ከዛ በንዴት ወደ ቤት ተመለሰና ገላቸዋለሁ እነዚህ ምናምን ብሎ ምን ቢያርግ ጥሩ አውዶናይ ተቀመጥ። እሺ ተነሽ ይሉት የቤት ስራውን ሰርተሻል? አልሰራውም። እሺ ወይ እንደሱ ቀልጅ ወይ ነው ውጪ ቀልዳለሁ። እሺ ቀልጅ አሁን አይደለም አትቻርኝ እናንተ ብቻችንን ስንሆን ነው መቀለድልኝ። እሺ ቴዲ ተነስ የቤት ስራ ሰርታል? አዎ ይሁን ሰርቻለሁ። ጀግና አጨብጭብ ምራ ያሙዳ ልጁላ ምንድነው ህብለ ሰረሰራችን ለምን ይጠቅማል ብዬ እኮ ነው የጠየኩህ። ምንድነው የመለስከው? ህብለ ሰረሰራችን የግብረ ስጋ ግንኙነታችንን ይቆጣጠርልናል። አይ ጀግና እኮ ነው ቴዎድሮስ። አልበርት አንስታይን፣ ቶማስ ኤዲሰን። ጤና ይስጥልኝ። እሳት አደጋ። ሄሎ እሳት አደጋ ከትምህርት ሚኒስቴር ነው የምንደውለው። እሺ ምን እንርዳችሁ? በእሳት ነደን ከመጥፋታችን በፊት ድረሱልን። ምን ነው? ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው። ወይ ስታሳዝኑ። ሰውዬ ትቀልዳለህ። ኑና እሳቱን አጥፉልን። ምን ነው ፈጣሪ ምን ባጠፋን ነው ሁሉ መከራ በእኛ ላይ ወረደው? እንባ ነው እንባ አለባችሁ የተማሪ እሱ ደግሞ ያ አላህ አንተ እየቀለድክ ነው እንዴ? ናና አስወጣን እኮ ነው የምልህ። ከእነሱ አስወጣ ከእሳት ውስጥ ነው። ዝም ብሎ መውጣት አለ እንዴ? ማለት መውጫ ፈተና አለው። ኤግዚት ኤግዛም ግን ግፍ አይደለም የምትሰሩት ስራ። እናንተስ ግፍ አይደለም እንዴ? ከ100% ተማሪ 3% ብቻ ነው ያለፈው ስትሉ። እሺ ግድ የለም ተጫወቱብን። እሺ ምንድነው ፈተናው? አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን የኔ ኤክስ ስሟ ማን ነው? ሜላት። ተሳስታል። መቅደስ ነው። ሰውዬ ቀልዱ ተሆናኑና አስወጡን። ይቅርታ መውጫ ፈተናውን ወድቃችኋል። ኧረ ተቃደ። ጉድ ሞርኒንግ ክላስ። ፒስ ነው ቲቸር። ዋጎን ቲቸር። አታ ምን አባ ነው? ኧረ ቲቸር አዲስ አስተማሪኛ እንዲህ ነው የምንቀበለው። አሁን ዘፍና ትቀላቀል ወይስ የሻማ ትውረድ? አይ ዘፍና ትቀላቀል። በቃ ይዘፈን በቃ ዘፍነሽ ተቀላቀይ። ዝጋተ የነቅሎ ወራጅ ልጅ ስም አሁን ሁሌም እየተነሳ አንዳንድ ምሳሌ ያነጋገር ገብቶሃል? ጀምራተ ነው ለብርሃኑ ነጋ፣ ለኛ ግን ጨለመ። ፀሐይ መማር ትወዳለች፣ እኛ ግን አንወድም። መምህርና ሰይጣን ሲፈትን ይኖራል። የተማረ ተማረረ፣ የሚያስተምሩትን አያውቁምና ይቀርባላቸው። እኔ ባንቺ ፍቅር ስተታ ሳይሽንት የመጣ ቆይ ሸንቼ ልምጣ። ልጆች አቤት። ልጆች ምን ይላሉ የሚለው ፕሮግራማችን የሽልማት ሰዓቱ ላይ ደርሰዋል። ቤቢ አቤት። አያቺ ምርጥላ መኪና ሪሞት አላት፣ መብራት አላት፣ ትዘፍናለች። ዋው! እቺ መኪና ከምንሰጥህና የ6 ወር የቤት ኪራይ ከምንከፍልላችሁ የቤት ኪራይ ብል በፈጠረ በእግዚአብሔር በማርያም በሁሉም በእግዚአብሔር የቤት ኪራይ ብል እሱ መኪና። ጤና ይስጥልኝ። ኢትዮ ቴሌኮም ምን ልርዳው? ቆይ እናንተ አካትላችሁ ልደፍር ነው እንዴ? ምንድነው ፍላጎታችሁ? እባክዎት እንደመኛችሁ ተረጋግተን ስናወራ ነው መፍትሄ ላይ የምንደርስ። እንዴ ትናንት የ50 ብር ካርድ ሞላው። እሺ ከዛ ትንሽ ቆይቼ ሳይው 45 ብር ሆነ። እሺ ከዛ አሁንም ትንሽ ቆይቼ ሳይው 35 ብር ሆነ። እሺ ከዛ መጨረሻ ላይ ዋለው 5 ብር ቀረ። እሺ አሁን ምን ይባላል? ቴክኖሎጂ ጭራሽ ቴክኖሎጂ ምናምን ያልክ ትቀልድብኛለህ። ይኸውልህ ደመኛ ዝጋፍ ባልሰራልህ። እሺ እስካሁን ያወራውን ድምፅን ቀድቼዋለሁ እንዳለ ላለቃ አሰምቼ ማለት ነው። ከስራ ነው ማስባረር አምባለጌ። ይኸውልህ ደመኛችን እኔ እኮ ስቀልድ ነው። ይቅርታ አፌን ይበላኝ። ዝጋ። እሱ ከስራ ተባረረ ጎዳና ለጎዳና ስትንከራተት ይገባል። ኧረ ደመኛችን አሁን እኔን ከስራ ማስባረር ምን ይባላል? ቴክኖሎጂ ምን ያቅለበለበኝ። ጤና ይስጥልኝ። ኢትዮ ቴሌኮም ምን ልርዳው? እናንተ ግን ምን አስባችሁ ነው? አንቺ ደግሞ ምን ሆነሽ? ሁሌ የዋይፋይ ክፍያ ከፍላለሁ ግን ኢንተርኔቱ አይሰራልኝም። በቃ ኢንተርኔትሽ ከሆነ እናስተካክለዋለን። ምን ታስተካክለዋለህ? ጀዝባ ምን ነው አፎትን ከፈቱ ደመኛችን። ስሞትም አልበል። ቤቲ አንቺ ማ ኢንተርኔት እንኳን ጠፋ። ምን? አዎ ኢንተርኔቱ ቢስተካከልም እኮ ምን እንደምታይ እናውቃለን። ገደል ግባ፣ ጋነም ግቢ። እኔማ ጋነም አልገባም፣ ገነት ነው የምገባው። ገነት ፔንሲዮን። ሰላም ነው ብራዘር? እሺ ሰላም ነው። በዘመድ ነው እዚህ ፋርማሲ የገባው ምናምን የሚሉት እውነት ነው እንዴ? ውሸት ነው። እዚህ ከካም ሟርተኛ ወረኛ ሰፈር የሚወራው እንዳታመን። እሺ እቺ መድኃኒት ትኖራለች? እስቲ ትኖራለች። እስቲ ገብተሽ ፈለግ አድርገት። ሰላም ነኝ ነው። ኧረ ውበት ሰላም ነኝ ቆንጆ። ጡቴ ላይ ሽፍታ ወጥቶብኝ ነበር። እስቲ ያሳይ። ማለቴ ቆይ ሄሎ ዶክተር። አቤት። እዚህ የሆነች ልጅ ሰውነቷ ላይ ሽፍታ ወጥቶባት ነበር። ምን ላድርግላት? ሽፍታ የወጣባት ቦታ ላይ በቫዝሊን በደንብ ሽላት።
ወንድሜ የብጉር መድኃኒት አለ እንዴ? ሰውነቴ ብጉር በብጉር ሆነ። ፋርማሲ እኮ የብጉር መድኃኒት የለም። እና ያለው ቺቺኒያ አቶ አስቻለው ማለት አንተ ነህ? አሁን እኔ በቁጥጥር ስር ውለሃል። ምን አጠፋው? ለወይዘሮ በቀሉ ምን አይነት ኪኒን ነው የሰጣት? ማለት የራስ ምታት ኪኒን ስትለኝ ሰጠኋት። ካዲያ ቪያግራ እኮ ነው የሰጣት። ቪያግራ ነው እንዴ? እሱን ጣቢያ ወስጄ ሳስውጥ ታውቀዋለህ ና። አይ ሞ እንዴት ነሽ? ምን ፈለክ? ምን ነው ትላንት ደውላለሁ ብዬ ስላልደወልኩ ደበረሽ እንዴ? ብለህ ነበር እንዴ? ኧረ አንቺ ትላንትና ከጀለሶች ጋር የሌለ ተፍታታን። ኳስ አየን፣ ኮንሰርት ገባን። በቃ አምሽተን የሌለ 6 ሰዓት ነው ምናምን ወደ ቤት የገባን። ታዲያ እኔ ምን አገባኝ? ሲጀመር ስልኬ ማን የሰጠህ? ጓደኛሽ ሄርሜላ ነች። ለምን? ማን አዘዛት? ገና አንቺ ለምንድን ነው የምትኮሪው? ጥግ ድረስ እንደምትወጂኝ የሌለ እንደፎነቀቅሽብኝ እኮ አስታውቅብሻል እኮ እኔ ነኝ የምወድቅ? አዋ ለምን ይወሻል? ነፍስሽ እስኪንገበገብ። ይቅርታ አድርግልኝና ሙሉ ትምህርት ቤት ውስጥ እንዳንተ የሚዘጋኝ ተማሪ የለም። እሺ በቃ ቻው። ደግሞ ላስደብርክ ምናምን ፈልጌ አይደለም፣ ግን ሁለተኛ እንዳትደውልልኝ። ኦኬ እሺ። ይቅርታ ስለማትመቸኝ ነው። ኦኬ አልደውልም። ቴንኪው። ሁለተኛ እንዳትደውልልኝ። እሺ ደህና ዋል። ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። ኦልራይት ዛሬ የምንማረው ስለ ቨርብስ ነው። አንተ ድንጋይ ናውጣ። እኔና አንተን ነው አንተን እኮ ነው ያያያለሁ። ኧረ ራስህን ነው ያያያለሁ። አንተ ናውጣ እኮ ነው የምልህ። አንተን እኮ ነው ያያያለሁ። እኔን አይደለም እባክህ። አንተኛውን ነው። እኔ እና እሱ ነው። እባክህ ራስህን ነው። አንተን እኮ ነው ያያያለሁ። አትወጣም። መጥቼ በዚህ አናትን ሰፈር ስል ትወጣለህ። እንዴት ቲቸር? እኔን ነው እንዴ? እና ማንን ነው? እዛ ታች ነበር ነው ያያየ ነበረው። ፍቅሬን ማትቀበኝ ከሆነ ፊት ለፊት ሲኔ ኤሌክትሪክ ጨብጬው ነው የምሞተው። ቆይ አንተ ልጅ ጆሮ አይሰማም እንዴ? ፍቅረኛ አለኝ አልኩህ እኮ። እኔ ያላንቺ መኖር አልችልማ። ይቅርታ ያንተ ልሆን አልችልም። እንግዲያውስ ፊት ለፊት ጨብጬው እሞታለሁ። አንተ የምር ነው እንዴ? ተው በቃ። እኔ እኔ ያለ እንደምትወደኝ አላወኩም ነበር። እንዴ ምንድን ነው? ለኔ ብሎ ኤሌክትሪክ ጨብጦ ሊሞት ነው። መብራት እኮ የለም። መብራት የለም እንዴ? አታይቺ ደግሞ ቀልደኛ ነች። ደግሞ ለፍቅር ብዬ ኤሌክትሪክ ሊጨብጥ። እሺ የቤተሰብ ጨዋታ ነው። የዛሬው እንግዳችን ደግሞ ጋሽ በቄ። እሺ የመጀመሪያው ጥያቄ የመብራት ኃይል ሰራተኛና የውሃ ልማት ሰራተኛ ቢጋቡ ምን ይባላል? ያው ምን ይባላል? ክፉ ለክፉ አብሮ ከነፉ። አዲስ አበባ ውስጥ ያለ ምርጥ መዝናኛ ቦታ ጥራ። ቺቺኒያ። በዚህ ሰዓት በጣም የሚያስቀን ኮሜዲያን ጥራ። ኮሜዲያን ብርሃኑ ነጋ። ብዙ ጊዜ ከልጆችና ከልጅ ልጆች ማንን ነው የምታጫውተው? ኧረ እኔ ምን አገባኝ? እብድ ነህ እንዴ? ማለት እኔ ቺክ ነው የማጫውተው። ስማ የኢትዮጵያ አርቲስቶች ግን በጣም ዘረኞች ናቸው። እንዴት ነው ዘረኞች የሆኑት? የሁሉንም ብሔር ብሔረሰቦች ልብስ ይለብሳሉ አይደል እንዴ? አዎ። ታዲያ ለምንድን ነው የሐመሮቹ የማይለብሱት? ዶክተር ልጄ እንዴት ነው? አንድ ጥሩና አንድ መጥፎ ዜና አለኝ። ምንድን ነው? መጥፎ ዜና የወለድሽው ሰው ሳይሆን ኤሊያን ነው። በስመ አብ። ታዲያ ምንድን ነው ጥሩ ዜናው? ሞቷል። ኧረ ይሄን ቪዲዮ ኧረ እባክህ ለቅሶ ቤት ያለ ነው። ጤና ይስጥልኝ። ውሃ ልማት ነው የምንረዳው። ሌላ ጊዜ ውሃ 4 ሰዓት 5 ሰዓት ላይ ነበር የምትሄደው። ዛሬ ግን ገና በጧት 1 ሰዓት ላይ ሄደች። አዎ ዛሬ በጧት ነው ስራ የገባ ነው። ኧረ እባካችሁ እኛ ሰፈር ከውሃ ከሄደ 2 ሰዓት ነው ሞላው። የት አካባቢ ነው የእናንተ ሰፈር? ቀበሌ 03 ጋር። ይሄ ከወንዙ አጠገብ ያለው ሰፈር? አዎ። ሄሎ ውሃ ልማት። አቤት። ምንድን ነው? ቧንቧውን ስከፍተው ውሃው ነጭ ነው። በዛ ላይ ደግሞ አረፋ። እሺ አሁን ምን ትለዋለህ? ሚልክ ሼክ። ሄሎ ውሃ ልማት። አቤት። ኧረ እባካችሁ ስለፈጠራችሁ ውሃውን ልቀቁልን። እሺ እንለቀዋለን። እሺ አሁን ገላይን ከታጠብኩ 2 ወር ነኝ። ምን ትለኛለህ? ግማታ። ወይኔ እባብ ነደፈኝ። ምን እሺ ነው ነደፈሽ? ቂጤም። ሄሎ ዶክተር ጓደኛዬን እባብ ነደፋት። ምን እናድርግ? ይኸውልህ አዳምጠኝ። አሁን ነው እባብ ነደፋትን ቦታ በአፍ መጣ መርዙን አውጣላት። እሺ ተማሪዎች የወንዶች የዘር ፈሳሽ 25% ስኳር ነው። እንዴ ታዲያ ለምንድን ነው የማይጠፍተው? ወይኔ ተቃጠልኩ። ምን ነው? ፍቅረኛ ይዘጋ ከወንድ ጋር እየተሳሳመች ነው። ካዲያ የሆነ ነገር አድርጋ። አልችልም። ለምን? ሚስቴ እዛ ጋር ነች። ዶክተር ሸራይት ነከሰኝ። ታዲያ እቺ ልብስ ለካታ የምን ልብስ ነው? የስፓይደርማን። እኔ የምልሽ አግብተሻል እንዴ? ኧረ አላገባሁም። ለምን ጠየቀኝ? አይጣት ቀለበሳ ጊዜ ነው። ይሄማ ወንዶች እንዳይለክፉኝ ነው። የበቀደም እናንተ ክላስ ውስጥ እኮ ነው ያላችሁት። ቆይ ተውት። እኔ ማስተማሩን ትቼ እናንተ ናቸው። አውሩ እስኪ አውሩ። ሰላም ዶክተር። ሰላም። አረ ሰውነቴ ብጉር በብጉር ሆነ እንዳጠፋ ወርጂኝ። ይቅርታ አግብቻለሁ። አረ መድኃኒት እንደሆነ ጻፊልኝ፣ ብጉሬን የሚያጠፋልኝ። መድኃኒቱማ ይኸው ቺቺኒያ ሂድበት። ዶክተር መሽኛዬ ላይ ቡጉንጅ ወጣብኝ። እኔም እንዳታውቶብኝ ነበር፣ ግን ይሄ መድኃኒት ስቀባ ወደ እኔ ይጠፋል። ጥፍት እስቲ ዶክተር፣ እኔ ደግሞ ዝም ብሎ ይረበኛል። ካዲያ ለምን ምግብ አበላ? ጾመኛ ነኛ። ሲጀመር እዚህ ሆስፒታል ውስጥ ያላችሁ ዶክተሮች ሌቦች ናቸው። ሴትዮ አንቺ ደግሞ በዘመድ ነው የገባሽው። ጥበቃ ሌባ ነሽ። ጥበቃ? አቤት ዶክተር። ናይቺን ሴት ያውጣት። ይቅርታ ዶክተር፣ ፍቅረኛ አለኝ። ዳድ ለምንድን ነው ልብሶቼን ኩሽና ያስገባቸው? ለዛሬ ኩሽና ነው የምታድረው። ያንተ ክፍል እንግዳ ያድራል። የምን እንግዳ? አረዳዳው ደግሞ ምንድን ነው? አሁን ወደ ሆስፒታል ና። እንዴ ብሎ እንግዳ? የገዛሁት በግ ታሟል። ካዲያ እኔ ምን እሰራለሁ? ኩላሊት ከሆነ አንተ ትሰጠዋለህ። ምን ነው የሚያሯሩት? ከቀነኒሳ ላይ ስልኩን መንትፌው እያሯሯጠኝ ነበር እና ሩጫ መስሎት ቀደመኝ።
እሺ ተማሪዎች አባቶቻችን ሰርተው ካስረከቡ ነገር እኛ ምንድነው የጨመርነው? ጋሼ የህዝብ ቁጥር። ሄሎ ፖሊስ። አቤት። ባሌ ግራ ቂጤን በጩቤ ወጋኝ። አያበሻውን ደስታው ምን አረግሽው? ከስራ ስመለስ ለመመሳሰሪ ጠበቅሽኝ ብሎ። ታዲያ አንቺ ለምሳሰሪ ጠበቅሽው እንደ ራሱ ሰርቶ ይበላም እንዴ? ማለት አዋኛ ሴቶች ብቻ ምን እዳለብን? እናንተ ወንዶችን ኩሽና ገብታችሁ እንጀራ መጋገር፣ ወጥ መስራት፣ ቂቤ ማንጠር፣ ሀብሲት መጣል አለባችሁ። ሴት ከወንድ ደም በልጠ ወንድም ከሴት አይበልጥም። ፌሚኒዝም ፎርኤቨር። አንዴ ስልኩን ለባሌ ስጩ። ሄሎ በእኔ ስም ቀኝ ቂጧንም ድገምልኝ። እሺ ነውጪ። ጤና ይስጥልኝ ፖሊስ ጣቢያ ነው የምንረዳው? ሚስቴ ላይ ክስ ለመመስራት ፈልጌ ነበር። ለምንድን ነው ሚስት የምከሳት? ሀይ ካላት ወንድ ጋር በሙሉ ትተኛለች። ሀይ ካላት ወንድ ጋር በሙሉ? አዎ። እስቲ ስልኩን ስጣት እቺ ባለጌ። እንዲያሺ ሄሎ ሀይ ጤና ይስጥልኝ ፖሊስ ጣቢያ። አረ ባሌን አንድ በሉልኝ። ምን አረገሽ? አሁን የተወለዱ ልጆችን ስሙን ጣሰው ሊለው ነው። እስቲ ስልኩን ስጪው። እንካ ሄሎ አንተ ምን ሆነ ነው ካልጠፋ ስም ጣሰው ብለህ የድሮ ስም ለልጅ የምታወጣው? መርማሪ እኔ ጣሰው ያልኩበት የራሴ ምክንያት አለኝ። ምንድን ነው ምክንያት? ከ6 ኮንዶም አምልጦ ነው የተወለደው። ጤና ይስጥልኝ ፖሊስ ጣቢያ። አረ ፖሊስ መኪና ፍሬን እምቢ አለ። ምን አይነት መኪና ነው? ሲኖትራክ። ወይኔ ህዝቡን ፈጀው። አረ እንዴ ላቁመው እምቢ አለኝ። እሺ አካባቢ ላይ ምን ይታያል? ትምህርት ሚኒስቴር። በልግባልኛ። እሺ ማ ምሳ ምንድን ነው የተሰራው? ሽሮ። አረ ላሽ ዛሬም ሽሮ። እቃዝ ብለህ ብላ ተጨምላቃ። ማ ትይውልሽ ማዘራ ከሆነ ባላ ሽሮ ስበላ ካይሽ እንግደኝ ነው። አበላም ማ አትብላ ጠጋበኛ። ስንቱ መሰለ በየጎዳናው የሚላስ የሚቀመሳት ወጣኔ ደፈው። እነሱን አላበላ እኔ የሚበላው ወጣኔ ድፍት አድርጎት። እንካ ልጄ ጠና የደፋ ምን ይደርሽላል? ምንድነው? ሽሮ። አመሰግናለሁ። ጠኔ ይሻለኛል። ዶክተር የወር አበባ የቀረ ስምሽም አለበት? ቤቲ። ዶክተር ለምን የወር አበባ እንደቀረ አልገባኝም። እኔ ግን ገብቶኛል። ዶክተር ጀርባኝ ስነካው ያመኛል። ኦኬ ጀርባሽን ስነኪው ያምሻል? አዎ ዶክተር። ታዲያ አትንኪው። ዶክተር ባሌ እንዴት ሆነ? ኦኬ ሲኖትራክ ገይቶት የመጣው ነው አንቺ ባል? አዎ። ወይ ሱማ ሙሉ ሰውነቱ ፓራላይዝ አድርጓል። መንቀሳቀስ መብላት መጠጣት አይችልም። ከዚህ በኋላ ቀሪ እድሜውን አንቺ ላይ ሸክም ነው የሚሆንብሽ። ምን? ስቀልድ ነው። ሞቷል። እሺ ወይዘሮ አስቴር ሆድሽ ውስጥ ስላለው ልጅ አዲስ ዜና አለ። አይ ዶክተር ጾታውን ማወቅ አልፈልግም። እሺ ልጁ መተንፈስ አቁሟል። ዳር ዛሬ ተማርነው ልንገራ። ምን ተማር? ይኸው ሁሉ ጊዜ ሽሮ መመገብ ኤችአይቪ ኤድስ ያስይዛል። ታዲያ ምን ችግር አለው? በኮንዶም ትበላለህ። አተ ቤቱን አጽዳ ብዬ አይደል የሄድኩት? አረ በለጡ እስቲ እንደ ሴት እንደሚስቱኝ ባልሽ እኮ ነኝ። አንተ ለኔ መልስ ሰጠኝ። ይኸውልሽ በለጡ በሆነ ባልሆነ የምትመችኝ ነገር ካልተውሽ ካስሻለሁ። ዝም በል። ምንድነው? ምን ሆናችሁ? እንዳልደግምሽ ውዴ ጎረቤታችን ሚኪ እኮ ሚስቱ ሜላትን ሁሌ እንደሳማት ነው። አንተ ግን ምን እኔም ሁሌ እንደዛ እያረኩ አይደል እንዴ? መቼ ስማኝ ታውቃለህ? ስለ ሜላት አይደል ስናወራ ነበር። ጤና ይስጥልኝ መብራት። ጤና ይስጥልኝ። ይሄው መብራቱ ጠዋት 2 ሰዓት የጠፋ እስካሁን እስከ 6 ሰዓት ድረስ አልመጣም። ቆያ 6 ሰዓት ተኩል ነው ከስራ የምንወጣው። ጤና ይስጥልኝ መብራት። ጤና ይስጥልኝ። እኔ የምለው አርብ ቀን መብራት የምታጠፉት ነገር ምን የሚሉት ነው? ዘ ብላክ ፍራይዴይ። ጤና ይስጥልኝ መብራት። ጤና ይስጥልኝ። እኔና ባሌ ስቶቭ ለኩሰን ስጋ ጠብሰን ልንበላ ስንል መብራቱ ጠፋ። ቤት ውስጥ አዋዜ የለም አለ። ካዲያ ጥሪ ያበሉም። እኔ የምለው መብራት ኃይሎች መብራት የምታጠፉበት ምክንያት አሳጥራችሁ ንገሩኝ። አሳጥራችሁ ጉቦ ፈልገን። እሺ ጆከር በየቦታው ወንጀል ትፈጽማለህ፣ ነገር ግን ምንም ማስረጃ ትተህ አትሄድም። ይህንን እንዴት ነው የምታደርገው? ይቅርታ መርማሪ፣ የሥራ ልምዴን በየቦታው አላካፍልም። ራስህን ተመልከት። ትቅማለህ፣ ታጨሳለህ፣ አልኮልም ትጠጣለህ። ምን ባክሽ መርማሪ፣ በዚህ ኑሮ ያልተጠጣ መቼ ይጠጣ? ዝጋ። እንዴት ነው ግብረ ስጋ ግንኙነት ታደርጋለህ? ካላስቸገርኩሽ። ጤና ይስጥልኝ መብራት። እሺ ጤና ይስጥልኝ። መብራቱ በወር 5 ቀን ሁሌ ይጠፋል። ምን ሆኖ ነው? ሄዴድ ላይ ሆኖ ነው። ጤና ይስጥልኝ መብራት። ጤና ይስጥልኝ። ኧረ እኛ ሰፈር እኮ ባለፈው ሳምንት መብራት የጠፋብን። አዎ እኛም ባለፈው ሳምንት ጉቦ ይበላን። ሄሎ መብራት። አቤት። ሁሌ ቅዳሜና እሑድ ላይ መብራት የምታጠፉት ነገር ምን ይባላል? ዘ ዊኬንድ። ሄሎ መብራት። አቤት። ሁሌ መብራቱን እያጠፋችሁ ስራዬን ስለምታቀሉልኝ አመሰግናለሁ። ምንድነው ስራ? ማጅራም መቺ። ሄሎ መብራት። አቤት። ፈጣሪያችሁን ትወዱታላችሁ? አዎ። ፈጣሪያችሁን ትፈራላችሁ? አዎ። መብራቱን ልቀቁልን። ምን አገናኘው? ሄሎ መብራት። አቤት። መብራቱን ለምን እንዳጠፋችሁት ምክንያቱም ብቻ ንገሩኝ። ምክንያቱም ብቻ። ምክንያቱ ትራንስፎርመሩ ስለተቃጠለብን። ታዲያ መፍትሄው ምንድነው? ይቅርታ ምክንያቱም ብቻ ነው የጠየቀኝ። ቺኳ ዛሬም ደወልክ? ቆይ ተለያይተን የለ እንደ አንተ ሰውዬ? ምን ባኪ ዛሬ ደሞ ስለወጣልኝ ልጋብዝሽ ብዬ ነው።